ገድለ ክርስቶስ ሰምራ ላይ እንደሚል አይለ ቃል አለ። በጣም ሚካኤልን ተወዳለች። እንደምታውቁት ሚካኤልን የምትዘክር ሰው አይደለች። ሚካኤልን ስትዘክር ወዳጇ ነው። ጧት ማታ አይለያትም ቅዱስ ሚካኤልና ከዚያ ደብረ ሊባኖስ ከነበረችበት የገድል ቦታ በክንፎ ተሸክሞ ጣና መጣትን 12 ዓመት ሰጥማ አካሏ ሁሉ አልቆ አሶች በውስጧ እስከሄዱባት ድረስ ተጋደለች። ኋላ ስትጸልይ ስታለቅስ ጌታ መጣ። ልጄ ምን ፈልገሽ ነው አላት። ቅድስት ክርስቶስ ሰምራ የኃጥአን ነገር እያሳሰበኝ አለችው። በቃል ኪዳንሽ ያመኑ የ4 ወር የዝናብ ነጠብጣብ ያክል እምርልሻለሁ አላት። በአንድ ቀኑ ስንት ዝናብ ነው? ስንት ነጠብጣብ ነው ያለ? አስቡት። የ4 ወር ያላት ለምንድን ነው? የቀድሞ ክረምት እንደዚያ ስለነበረ ነው። ዛሬው ክረምት እያነሰ ሄዷል። ኋላ ሌላ እንዴት ልመናለኝ ጌታ አለችው። ምንድነው ለምኝኝ አላት። በሞትኩ ጊዜ መልአከ ሞት እንዳያስደነግጠኝ መላእክት ላክልኝ ብላለች። ስም አልጠቀሰችም። እንዲያውም ሚካኤልን ነው ምልክልሽ፣ ከሚካኤል በላይ እናቴን ነው ምልክልሽ፣ እናቴ ታቅፋ ስማን የምትወስድሽ ከሚካኤል ጋር ደስ አላት። ከዛ በሌላ ቀን ጌታችንና እመቤታችን ሊጎበኟት መጡ። እዚሁ ጣና ዳር ላይ ደስ ይበልሽ፣ ይሄው እናቴን ይዤልሽ መጣው ብለዋል ጌታ። እመቤታችን አይ እኔ ግን አለች እመቤታችን ምንድን ነው? አይ የኔ ቢቀር ይሻላል። ለምን? ከኔ ይልቅ እኮ እሷ ሚካኤልን ነው የምትወዳ ብል ታውቃለሁ። ይሄን ክርስቶስ ሰምራ ደንግጣ በግንባሯ ተደፋች። አውቃ ነው እንደዚህ ያለቻት። ኋላ ልጄ ነይ ብላ ታቅፋ ግንባሯን ሳመቻት እና ከኔ ይልቅ ሚካኤልን ነው የምትወድ ማለቷ እውነቱ ነው አይደለም? ለምንድን ነው? አባቶቻችን ምን ይላሉ? ለማስመስከር። አሁን ቅዱስ ጴጥሮስን ጌታ ተወደኛለህ ያለው የሚመልስለት ጠፍቶት ነው? ለማስመስከር አይደል? ቅድስት ክርስቶስ ሰምራ በጋድ የእመቤታችን ፍቅር እንድትገልጥ ለማድረግ ለማስመስከር ነው እንጂ ፍቅሩ ይታወቃል። ግን ሚካኤልን ከመጠን በላይ ተወድ ነበረ። የመልአኩ ረድኤት በረከት ይደረብን።